ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ጋር አለሁ አልሐምዱሊላህ። ኢድ እንዴት ነበር? ሁሉ ቆይታ እንዴት ነበር? ተጣፋን አይደል? አንዳንድ ጊዜ ስራ ቢዚ ያደርገናል፣ ብዙ ጊዜ አልገባም እና ዛሬ ውጭ ነው ያለነው። እስኪ ላስጎብኛችሁ። በጣም ያምራል፣ ደስ ይላል። ያው ፀሐይ ነው። ማታ ማታም ስንመጣ ጨለማ ስለሆነ ብዙም አይታይም እና በቃ እንዲባቡ ይሄን ይመስላል። በጣም ደስ የሚለው ባህርም አለው። አብራችሁን ቆዩ። እዚህ ጋር እንደምታዩቸው ወፎች አሉ፣ ዋነሶች አሉ። ፀሐዩ በመነጠር እንጂ በእንትን የሚቻል አይደለም። በጣም ፀሐይ አለ እና እንደምትመለከት ይህን ይመስላል ያለው ነገር። በጣም ነው ደስ የሚለው። ምግብ ብሰጣቸው ደስ ይለኝ ነበር። ያው እንግዲህ ምግብ አልያዝንም ለእነሱም ይሆን። በዚያ ጋር ባህሩን ላሳያችሁ። መዋኘት ምናምን ቢቻል በጣም አሪፍ ነበር፣ ግን ባህሩ በጣም ትልቅ ስለሆነ መዋኘት አይቻልም ማለት ነው። እንግዲህ ላስጎብኛችሁ። ለቻናል አዲስ የሆናችሁ ደግሞ ላይክ፣ ሰብስክራይብ እያደረጋችሁ ቻናሌን አሳድጉልኝ ማለት ነው። ለእናንተ ይጠቅማል፣ አሪፍ ነው የምለውን ነገር እቅላችኋለሁኝ። ሰብስክራይብ አድርጉኝ። ማስታወቂያ ሁሌ በቅንነት እኔም አይላችኋለሁ። እንግዲህ እንደምታዩት ባህሩ ይሄን ይመስላል። በጣም ትልቅ ነው በነገራችን ላይ ስፋቱ አጠይቆ በጣም ትልቅ ነው። እንደምትመለከቱት እዛ ጋ መስጂድ አለ። እዛ ገመዶ አስፋልት ነው። አስፋልት ዳር ነው በነገራችን ላይ። ያው ያን ያህል አያስፈራ፣ ነጻነት ያለው ቦታ ነው። መስጊድ አለ፣ እዛ ሽንት ቤት አለ። በዛ ማዶ ደግሞ ምግብ ቤቶች አሉ። የፈለጋችሁትን አዛችሁ መብላት ትችላላችሁ። እዚህ ጋር ደግሞ በመርከብ መሄድ ከፈለጋችሁ መርከቦች አሉ። ያው አሁን ፀሐይ ስለሆነ አሁን እንትን አላሉም። ከተወሰነ ሰዓት በኋላ እንቀሳቀሳሉ። ማሳያችሁ ይሆናል። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝዝዝት ይበል። የዛሬ ቪዲዮአችን ይሄን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ።